አንዳንድ የምን አይነት ሰዎች ያጋጥሟችኋል? የሆነ ዳዕዋ እንቅስቃሴ ላይ በጣም ኢጅቲሃድ የሚያደርጉ የሚጥሩ በቃ በተቻላቸው አቅም የሚለፉ ወንድሞችን ታያላችሁ። በጣም በሚገርም ሁኔታ የሆነ ጊዜ በሆነ ምክንያት ይሸማቀቃሉ። የሆነ ጥፋት ሊኖርባቸው ይችላልና ይሸማቀቁና ከዳዕዋው ልም ይላሉ፣ ተስፋ ይቆርጣሉ፣ ራሳቸውን ይጥላሉ፣ ወደ ዱንያ ስራ ይገባሉ። በቃ ያ ኡስታዝ አይመስልህም ወይም ያ ዳዒ አይመስልህም። والله ይሄ ለምን ይገባል? ሁለት ጥፋት ማለት ነው። አንደኛ መጀመሪያ ስተት፣ ሁለተኛ ደግሞ ተስፋ መቁረጥ። ልክ የአላህ እዝነት በሰው ልጆች እጅ ላይ እንዳለ ማስመሰል። ተግባባን አይደል? የሰው ልጆች ምንም ሊያደርጉ እኮ አይችሉም። ብታጠፋ ሊቀጡህ አይችሉም። ተውበት ብታደርግ ወደ እነሱ ሊምሩህ አይችሉም። ማሩኝ ብትላቸው ሊምሩህ ስልጣኑ የላቸውም። የአላህ ነው። እንኳን አንተ አይደለህም ሽርክ ኩፍር ሰርተው ረሱልን ሰድበው አላህን አንቋሸው እንዴ አላህ ተቀብሏቸው ዳዒ ሆነው አይደል እንዴ አላህ ልጅ አለው ብለው ተካዱ السماوات يتفطرن منه ብሎ አላህ ተባረከ ወተዓላ የገለጸውን ትልቁን ወንጀል ሰርተው ተውበት አድርገው አላህ ተቀብሏቸው ትልልቅ ዳዒዎች ሆነው እስልምናን አገልግለው እኮ አላህ ወዷቸው ሙተዋል አይደል እንዴ? አዎ ጥፋት ትክክል ነው። ጥፋት መሰራት አልነበረበትም። ነገር ግን በቃ ወደ አላህ ተዋደቅ፣ አልቅስ፣ ከዛ አቧራህን እርግፍ አድርገህ ደግሞ ለመካስ ነው። አላህ ተባረከ ወተዓላ አስቆጣህ አይደል? አላህን ለማስደሰት ረዲየላሁ ዐንሁም ከተባሉት አላህ ከነሱ ወደደላቸው። መጨረሻ አላህ ይወድልሃል። በቃ ተስፋ ባለመቁረጥህ የአላህን እዝነት ሙጭኝ አድርገህ መያዝ። ይሄን መሆን የሚገባው እንጂ ለሰው እይታ ለሰው ምላስ እሱ ደግሞ እንደዚህ ሰው ባይዘው አንተ ንጹህ ብትሆንም ያወራል። ነጭ በነጭ ልብስ ለብሰህ እንኳን ሰው እንከን ይፈልግልሃል። የሆነች ጥቁር ነገር ያለ ነው የሚመስለው የሰው ልጅ አይኑ ላይ ያለው ጥቁር ነገር ያንተ ልብስ ያቆሽሽበታል። ያንተ ልብስ እኮ ንጹህ ነው፣ ግን አይኑ ላይ የሆነች ድፍ ስላለች ያንተ ልብስ የቆሸሸ ይመስለዋል። ይሄ ነው ልቡ ብልሽት ያለ ስለሆነ አንዳንዱ ሰው አንተ ምንም ትክክል ብትሆን ትክክል አትመስለውም። በሱ ልብ ነው አይመዘነ። ይሄ ምን ወደ ኋላ ነው ታዲያ ለሰው ልጅ? ነቢያቶች ስንት ታገሱ አይደል? ነብዩላህ ኑህ አለይሂ ሰላም 950 ዓመት ዳዕዋ አደረጉ አይደል? በምልክት ቋንቋ ዳዕዋ እስከማድረግ ደርሰው ነበር አይደል? ነብዩላህ ኑህ አለይሂ ሰላም አንተ ተስፋ መቁረጥ አያስፈልግም። ግልጽ አለ። የሆነ ቤተሰብ ጋር በተለይ ዳዕዋ ስታደርግላቸው አንተ እንደዚህ ባለፈው አንተ እንደዚህ ግልጽ አለ እንደዚህ ትባላለህ። አንዳንድ ጊዜ አንተ ቁጭ ብለህ ለምሳሌ እንደው አብዛኛው ወጣት የሚያጋጥመው ቁጭ ብለው ቤት የሆነ ቴሌቪዥን ላይ የሆነ ነገር ይከፈታል። አንተ ታያለህ፣ ወጣት ነህ። በዛ ቴሌቪዥን ላይ ባለው ነገር ትሳባለህ። ያ ይውሃል አንተ ያ ይቻላል ማለት ነው ይላሉ። ወይ ደግሞ አይ በቃ ተበላሽቷል። ነገ ከነገ ዳዕዋ ስታደርግላቸው አንተ ራስህ ባለፈው ሊሉ ይችላሉ። ላ ያ ማለታቸው አንተን ከዳዕዋ ሊመልስ አይገባም። ልክ ነው፣ በቃ ስህተት ነው። መግለጽ አይደለም፣ ምን አገባችሁ ምናምን አይደለም። ልክ ነው፣ ስህተት ነው። በቃ ወደ አላህ መለሰ። እኮ ሰው ነኝ እንደናንተ። ዋናው ነገር ግን ተያይዘን ጀነት እንግባ ነው። ስህተታችን እንተራረም ነው አላ ኩል ሐል። ስለዚህ ይሄን ማድረግ ነው እንግዲህ። ለዚያ ነው ዑመር ኢብኑ ኸጣብ ምን ያሉት ወንጀልን አይቤን ለነገረኝ ሰው አላህ ይዘንለት ያሉት ለዛ ነው። አይብ ነው የሚነግረው ሰው በአሁኑ ሰዓት ኒዕማ ነው፣ ጸጋ ነው፣ ትልቁ ጓደኛህ ነው። ሚርዓን መስታወትህ ነው። ባይሆን መስታወት ይላሉ። ልክ ጥሩ ጓደኛ ልክ እንደ መስታወት ነው ማለት መስታወት ላይ ቁመህ ነውርህን ታይበታለህ ነው አይደል? መስታወትን ግን መስታወቱ መጥቶ ነው የምታይበት፣ ሂደህ ነው የምታይው። ጓደኛህ መስታወቱ ነው፣ ሂደህ ነው አይደል? መስታወቱ ላይ የምታየው ጓደኛህ ጋር ሂደህ ነው ምከረኝ የምትለው። ምን ጉድለት አለብኝ ይሆን እኔ ማላውቀው እስቲ ምከረኝ ነው የሚባለው እንጂ ራሱ ካልነገረ ተብሎ ዝም አይባልም። ንገሩኝ እስቲ ዝም አትበሉ፣ ንገሩኝ ስለኔ ጥፋት ካለ ነው የሚባለው። ረሱል አለይሂ ሰላቱ ወሰላም እንዳሉት ጥሩ ጓደኛ ጥሩ ወንድም ሙእሚን የሆነ ወንድም ልክ እንደ መስታወት ነው ስላሉ ነው ነብዩ አለይሂ ሰላቱ ወሰላም ሰው ይሄ ሆነ عصوا فكلهم يعصي وذو العرش يصفح ولا تعتقد رأي الخوارج إنه مقال لمن يهواه يردي ويفضح ولا تاك مرجيا لاعبا بدينه ألا إنما المرجي بالدين يمزح وقل إنما الإيمان قول ونية
ونية وفعل على قول النبي مصرح، وينقص طورا بالمعاصي وتارة بطاعاته ينمى، وفي الوزن يرجح. ودع عنك آراء الرجال وقولهم، فقول رسول الله أزكى وأشرح. ولا تك من قوم تلهوا بدينهم فتطعن في أهل الحديث وتقدح. إذا ما اعتقدت الدهر يا صاحي هذه، فأنت على خير تبيت وتصبح. فأنت على خير تبيت وتصبح.